በአምላክና አብነት ወደ እነ ታፈሰ ሀገር ገጠር ሄደው ነበረ ማለት ነው። ታፈስ ደውላላቸው ስለነበረ ህብስትኛ ጋናት ግን ደግሞ እንደታገተች የሆነ ሰው እንደወሰዳት ነግረው ስለነበረ በአምላክ በጣም ተናዶ ነበረ ከአብነት ጋር ወደ እነ ታፈስ ሀገር የሄዱት ማለት ነው። እና እንግዲህ ገና ወደ ቤታቸው ሳይገቡ ከመንገድ ላይ ነበረ ህብስት ወዳለችበት ቦታ ውሰደን ያሉት የህብስትን ወንድም ማለት ነው። እሱም እንግዲህ እንግዶች ስለሆናችሁ ቤት ገብታችሁ ከዛን ፍለጋ እንወጣለን ብሏቸው ነበረ። በአምላክ ግን አይቻልም ውሰደን ያለችበት ቦታ ይለዋል ማለት ነው። ቆመው እየተከራከሩ ያለ ታፈስ ትደውልና ህብስት ያለችበትን ቦታ ገምቻለሁና እዚህ ቦታ ሂዱ ትላቸዋለች ማለት ነው። እሱም እንግዲህ ካላችሁ እሺ በቃ እኑ ይዣችሁ ልሂድ ህብስት ያለችበት ቦታ ማለት ታፈሰ የገመተችው ቦታ እኑ ይዣችሁ ልሂድ ይልና በአምላክና አብነቴ ይዞ ይሄዳል ማለት ነው። እንግዲህ እሱ ሰውየው መኩሪያ ማለት ነው ህብስትን ይዞ በጣም እያሰቃያት ነበረ። ውሃ ጠጭም እያላት እሷ ደግሞ አልጠጣም። ቆይ እናት ወይ እህት የለህም ወይ ለምን ደግሞ አትለቀኝ? ለምንድን እንደዚህ የምታሰቃየኝ? ደግሞ ለምንድነው እንደዚህ ያገትከኝ? እያለችው ነበረ። እሱም እንግዲህ እሷን ማግባት እንደሚፈልግ ይነግራታል ማለት ነው። አንቺ ከኔ እንድታመልጭኝ አልፈልግም፣ ስለዚህ ላገባሽ ነው የምፈልገው እኮ እኔ በክብር ላግባሽ ባልኩሽ ምናምን ይላታል ማለት ነው። እሷም እንግዲህ በጣም ትናደድና ቆይ ምን አይነት ሰውዬ ነው? እኔ ሲጀመር አንተን አላገባህም የምወደው ሰው አለኝ እያለችው ነበረ። እሱም እንግዲህ ያማ ሊሆን አይችልም እኔ ላገባሽ ፈልጋለሁኝ ማይሆን ነገር ነው ሲላት የምትወደው ሰው እንዳለም ብትነግረውም ግን እሱ አለቅሽም እያላትም ነበረ። እና በመሀል እንግዲህ መኩሪያው ጋር ስልክ ይደወልና ወደ አንተ ሰው እየመጣ ነው ከከተማ ህብስትን ፈልገውና ብታመልጥ ይሻላል ይሉታል ማለት ነው። እኔ የከተማ ሰው ፈርቼ ከምሮጥማ ይምጡ ያለሁበት ይልና ተመልሶም እንግዲህ ወደ ህብስት ጋር ይገባል ማለት ነው። እነ በአምላክም እየሄዱ ነበር ወደ ህብስቴ ጋር ማለት ነው። አቶ አለምም እንግዲህ በአምላክ እንዲገደል ትእዛዝ ሰጥቷል ማለት ነው። እና እንግዲህ ክላስ ውስጥ ተደብቆ ስልክ እያወራ እያለ ታፈስ ይፍቱ ስራ ትሰማዋለች ማለት ነው። ወንድሟ እንዲገደል ስላልፈለገች በጣም ኦፍ ሆና ተናዳ በሩን ከፍታ እንግዲህ ያወራውን በሙሉ እንደሰማችሁና ወንድሜ ልትገለው አችልም ምንም ክፉ ብሆን ትላለች ማለት ነው። አቶ አለም እንግዲህ አንደኛ ይፍቱ ስራ በመስማቱ በጣም ተናዷል ማለት ነው። እሷ መስማት አልነበረባትም ይህን ነገር ብሎ በጣም ተናዷል ማለት ነው። ትእዛዝ ሲሰጥ የነበረው እንግዲህ በቃ ይገደል እኔን ሳይገለኝ ቀድሞ መጀመሪያ እሱ መገደል አለበት ብሎ ነበር ትእዛዝ ሲሰጥ የነበረው። ግን ይፍቱ ስራ ሰምተው ስለነበረ ይሄማ ሊሆን አይችልም እኔ በህይወት እያለሁኝ ወንድሜንማ ሲገለው ዝም ብዬ አላይም ትላለች ማለት ነው። እና ይፍቱ ስራ ዛሬ በጣም ተናዳለች። ምንም ቢሆን ወንድሜ ነው በወንድሜ ቀልድ አላቅም ትላለች ማለት ነው። አቶ አለምም እንግዲህ ብታስቢበትና ከዚህ በላይም መጥፎ ነገር እኮ ስታደርጊ ነበር፣ ይህ ለምንድን ነው ያስገረመሽ? ብታስቢበትና በእኔ ሀሳብ ብትስማሚ ደስ ይለኛል ይላታል ማለት ነው። እሷም እንግዲህ መቼም እንደማታደርገውና መቼም በቃ ይህን ነገር እንደማትቀበለው ለአቶ አለም አስጠንቅቃ ትነግረዋለች ማለት ነው። ያላት አማራጭ እንግዲህ በአምላክ ደውላ በአምላክን እንዲጠነቀቅ ማድረግ ነው። ትደውልለትና ለበአምላክም እንግዲህ በአምላክን ተጠንቀቅ በዙሪያ ካሉ ሰዎች በሙሉ ተጠንቀቅ ትለዋለች ማለት ነው። በአምላክም እንግዲህ ይህን ወሬ እስክታወራ ራሱ ጊዜ አልሰጣትም። እኔ አሁን ላንቺ የምሰጥሽ ጊዜ የለኝም የማይመች ቦታ ላይ ነው ያለሁት ቢላትም ግን ደግሞ ይህን ነገር መስማት አለብሽ ስማኝ ትልና ለመናገር ትሞክራለች ማለት ነው። ግን ምንም አላለች። አለም ሊገልህ ነው ብላ ሳይሆን ዝም ብላ ግን ተጠንቀቅ ከነገሮች ምናምን በዙሪያ ካሉ ሰዎች ተጠንቀቅ ትለዋለች። እሱም እንግዲህ ምን ነው አቶ አለም ሲናደድ እገለዋለሁ አለ እንዴ? ወይ ደግሞ እንድገደል ትእዛዝ ሰጥቶ ነው? ችግር የለውም ይላታል። እና እዛ ከአብነት ጋር እንግዲህ ይነጋገራሉ። ምን ሆና ነው የደወለችልክ ምናምን ሲለውም አቶ አለም እንድገደል ትእዛዝ ሰጥቷል መሰለኝ ተጠንቀቅ ምናምን ትለኛለች ይለዋል ማለት ነው። እና አብነትም ወይ ለዛ ነው እንዴ እኔንም እኮ ደውሎ የት እንዳለ በአምላክ በስነ ስርዓት ያለበትን ቦታ አጣራና ንገረኝ ብሎኛል ለዛ ነው እንዴ ይለዋል ማለት ነው። እና በአምላክ እንግዲህ ይጠረጥራል አለም እንግዲህ ይገደል እንዳለ ማለት ነው። ብቻ ግን ባልና ሚስቶች አንድ አይነት ናቸው፣ የፈለጉትን ነገር ማድረግ ይችላሉ ብሎ በአምላክ እንግዲህ ዝም ይላል ማለት ነው። ይፍቱ ስራም እንግዲህ ማድረግ ያለባትን ነገር አድርጋለች። ቤት ውስጥም እንግዲህ የተፈጠረ ባለው ነገር በጣም እንትን ብሏታል። ደላላ ጋር ደውላ ሰራተኛ እንደምፈልግ ተናግራ ነበረ። ግን ደግሞ እስከ ዛሬ ሰራተኛ አልመጣላትም ማለት ነው። ቤቱንም ለማጽዳት ሞክራ ግን ማጽዳት እንደማችል ስታስበው
እኔ ቆይ በስተመጨረሻዬ ማረፍ ባለብኝ ሰዓት እንዴት ወገቤን ቆምጣለሁ እያለች ብቻዋንም ስትናደር ነበረ። ከዛ ደግሞ አንድ ሀሳብ መጥቶላታል። እኔ እኮ ወይ ያችን ልጅ ያችን ገልቱ ልመልሳት ወይ ትላለች፣ ታፈስን ማለት ነው። እሷን ብመልሳት ይሻላል ከማያውቁት አምላክ የሚያውቁት ሴጣን ይሻላል ምናምን እያለች እየተረተች ነበረ። እና ታፈስን መመለስ እንደምፈልግም እንግዲህ እስኪ ለአለም ላስረዳው ላማክረው ብላ ወደ አቶ አለም ትሄዳለች ማለት ነው። ግን እሱንም አላማከረችው። ምክንያቱም ሌላ ነገር ወሬ ሲያወራ ስለሰማችሁ በጣም ትናደድና ትቀያየርበታለች ማለት ነው። እና ታፈስን ልመልሳት ትፈልጋለች። ታፈስ እንግዲህ የምትመለስ ይመስለኛል። አሁን በአምላክና አብነትም ህብስትን ሊያመጧት ሲል ሄዱ አብረው የሚመለሱ ይመስለኛል ሶስቱ ማለት ነው። ግን ደግሞ በመጨረሻ ሰዓት እንግዲህ በአምላክ ያው ሽጉጥ ይዞ ነበረ። ሽጉጥ እንደያዘም ማንም አያውቅም። ከዛ በአምላክ አብነትና የታፈስ ወንድም እንግዲህ ህብስትን ፍለጋ እየሄዱ ባለበት ሰዓት የጠረጠሩባት ቤት ይደርሳሉ ማለት ነው። በዛን ሰዓትም እንግዲህ በአምላክ እየሮጠ ፊት እዛ ቤት ውስጥ ነው ልትሆን የምችለው ሲልም እየሮጠ እንግዲህ ፊት ይሄድና በሩን ሲከፍተው ሰውየው ይሄ መኩሪያ ቆሞ ነበር ከህብስት ጋር ማለት ነው። በአሰረበት ገመዱን እንግዲህ በእጁ ፈቶ በእጁ ይዞ የሆነ ነገር ሊያደርግ ያሰበ ይመስላል። ብቻ ግን ቆሞ ነበረ። ከዛን እየሮጡ እንግዲህ ይደርሱበታል። ልክ በሩን ከፍቶ ሲገባ አብረው ነበሩ ማለት ነው። እና በአምላክም በጣም ይናደድና አንተ ውሻ እጅህን ከእሷ ላይ አንሳ ምናምን ሲለው እሱም እንግዲህ በጣም ይደነግጥና ያያቸዋል ማለት ነው። በዛ መሀልም እንግዲህ በአምላክ ሽጉጥ ያነሳና ለመተኮስ ይሞክራል ማለት ነው። በዛ ሰዓት አብነትም ኧረ እባክህ በአምላክ ተረጋጋ፣ ምን ልታደርግ ነው እያለው ነበረ። ብርቄና ታፈስም እንግዲህ እየሮጡ ነው ወደ ጠረጠሩ ቤት ውስጥ ማለት ነው። እየሮጡ ነው እና እነ በአምላክ ወዳሉበት ቤት እየሮጡ እየሄዱ ነበረ። እና በአምላክም እንግዲህ ሽጉጡን ይደቅናል ማለት ነው። እንግዲህ ፊት ለፊት ያሉት መኩሪያና ህብስት ናቸው። ህብስት ደግሞ ቁጭ ብላ ነበረ። ከዛ ደግሞ የታፈስ ወንድም አለ። ግን ጥይቱ እንግዲህ ይጮሃል ማለት ነው። ሲጮህም ህብስትና ታፈስና ወርቄ ሰሙና በጣም ይደነግጣሉ ማለት ነው። ምክንያቱም ይሄ ማን ላይ ሊሆን ይችላል ብለው በጣም ደንግጠው እየሮጡ ወደዛ ይሄዳሉ ማለት ነው። እና በአምላክም ህብስት ብሏል መጨረሻ ላይ ማለት ነው። ታፈስም ወንድሟን ተጣርታለች እና ሽጉጡ ግን ማን ላይ እንደተተኮሰ እንግዲህ መጨረሻ ላይ አላሳዩንም ማለት ነው። ፊት ለፊት ያሉት ህብስትና መኩሪያ ነበሩ። ግን ማንኛቸው ላይ ሽጉጡ እንዳረፈ ማንኛቸው እንደተጎዱ አልታየም ማለት ነው። ግን ህብስት ምንም እንዳትሆኝ፣ ምክንያቱም መኩሪያው እስካሁን ሲያሰቃይ ስለነበረ መሆን ካለበትም መኩሪያው ነው መሆን ያለበት። ህብስት እንግዲህ ምንም እንደማትሆኝ ተስፋ አደርጋለሁ። የህብስትም ወንድም እንደዛው ማለት ነው። ብቻ ግን ምንድነው የተፈጠረው፣ ማን የተጎዳው የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እና በዛሬው ክፍል ማንም እንዳልተጎዳ ተስፋ እናደርጋለን። ግን ቆመው ነበረ። ልክ በሩ ላይ የቆሙት በአምላክ አብነትና የታፈስ ወንድም ነበሩ። ግን የታፈስ ወንድም የለም ከወደነ በአምላክ ማለት ነው። ጥይቱ ከወደ ተተኮሰበት ጋር ከህብስት ጋር ከህብስት በኩል ሄዶ ይሁን ወደ ውጭ ወጥቶ ይሁን አይታወቅም ማለት ነው። እንግዲህ የተተኮሰው ማን ላይ ነው? በአምላክ ማን ላይ ነው ስህተት የሰራው? ሲጀመር በአምላክ ተረጋጋ እያለው ነበር አብነት ማለት ነው። በአምላክ ያው በነገሮች ትንሽ ይቸኩላል። ከዛ ደግሞ ህብስትን ስለሚወዳት በህብስት የመጣ ነገር እንግዲህ ድርድር አያውቅም ማለት ነው። ለዛም ነው ቸኩሎ እንደዚህ አይነት ነገር ውሳኔ የወሰነው ማለት ነው። ግን እዛ ነገር ውስጥ ማንም ሰው እንደማይጎዳ ተስፋ እናደርጋለን። ማንም ሰው አይጎዳ። ለምን በአምላክ ሌላ መዘዝ ውስጥ ሊገባ ነው የሆነ ሰው ከተጎዳ ማለት ነው። እንግዲህ ማንም ሰው እንደማይጎዳ ተስፋ እናደርጋለን። ህብስትን በሰላም ይዘዋት ወደ ቤታቸው እንደሚመለሱ ተስፋ እናደርጋለን። ምክንያቱም አለም ራሱ ወደ አብነት ጋር ደውሎ እየታባክ ነው ያለኸው፣ አሁኑን እፈልጋለሁ፣ እንድትመጣ እፈልጋለሁ ሲለው ነበረ። እሱ ደግሞ በዛ ሰዓት አልችልም፣ በዚህ ሰዓት አልችልም፣ ሩቅ ቦታ ነው ያለው ሲለውም ነበረ። ቶሎ በቃ ፈልጋለሁ ቶሎ ና እያለውም ነበረ። እና አብነት ራሱ ምን ማድረግ እንዳለበት ግራ ተጋብቷል ማለት ነው። አቶ አለም ስለሚፈልገው ቶሎ መመለስ ይፈልጋል። ግን ሌላ ጣጣ ከተፈጠረ እንደዛ ላይ ደርስለት ይችላልና ምንም እንደማይሆኑ ተስፋ